ፖሊስ የጤና ባለሙያዎችን በማህበራዊ ሚዲያዎች ቅስቀሳ አድርጋቸዋል፣ በስራ ላይ በተገኙ ባልደረቦች ላይ ዛቻና ማስፈራራትም አድርሰዋል በሚል ማሰሩን ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር መዋሉን ኢሰመኮ አስታውቋል። ሄልዝ ቮይስ ኢትዮጵያ የተሰኘ ድረገጽ በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማው ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ መሆኑን አስታውቋል። የስራ ማቆም አድማው ከተጀመረ ወዲህ በፖሊስ ቁጥጥር ስር ውለው የተለቀቁ 20 የጤና ባለሙያዎች መኖራቸውን ጠቁሟል። ድረገጹ የተሳሪዎችንና ከእስር የተለቀቁ የጤና ባለሙያዎችን ስም ዝርዝር የታሰሩበትን ክልልና ዕለትም አስቀምጧል። ኢሰመኮ ትላንት ግንቦት 13 ቀን ባወጣው መግለጫ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በቁጥጥር ስር የዋሉ የሕክምና ባለሙያዎችን ሁኔታ እየተከታተልኩ ነው ሲልም ገልጿል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩ አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማንሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ መመስረቱን የዶክተር ማህሌት ቤተሰቦችን ዋቢ በማድረግ መዘገባችን ይታወሳል። ኢሰመኮ በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄም እንዲያገኙ ማድረግ ይገባል ሲልም አሳስቧል። ከአዲስ አበባ በተጨማሪም ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼና ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ መቻሉን የጠቆመው ኢሰመኮም በተጨማሪም በጉዳዩ ዙሪያ የጤና ሚኒስቴር ኃላፊዎች ከጤና ባለሙያዎች ተወካዮች ጋር መወያየቱን አስታውቋል። ከፊልና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል በተደረገባቸው የጥቁር አንበሳ፣ ቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን ማሰባሰቡን ጠቁሟል። ባሰባሰባቸው መረጃዎችም በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተደረጉ መሆኑን ተረድቻለሁ ብሏል። በተጨማሪም በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተደረጉ መሆኑንም እንዲሁም ታካሚዎች ለሕክምና ማግኘት ለረጅም ሰዓታት እንደሚጠብቁ መጋለጡን ገልጿል። አድማው በማህበረሰቡ ላይ አሉታዊ ተጽዕኖ ሊያስከትል የሚችል መሆኑን መንግስት ለሕክምና ባለሙያዎች ጥያቄዎች ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲያመቻች የተቋሙ ዋና ኮሚሽነር ብርሃኑ አዴሎ መጠየቃቸውን አስታውቋል። እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት መኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ ማስተላለፋቸውን አመላክቷል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማንኛቸውም እርምጃዎች አግባብነት ያላቸው ህጎችና የሰብአዊ መብት መርሆችን የተከተሉ ሊሆኑ እንደሚገባ ማሳሰባቸውን አስታውቋል። የጤና ሚኒስቴር ደረጀ ዱጉማ ትላንት ማክሰኞ ግንቦት 12 ቀን 2017 ዓ.ም በብሔራዊ ቴሌቪዥን ቀርበው የስራ ማቆም ማድረግ ላይ ባሉ የጤና ባለሙያዎች ዙሪያ በሰጡት አስተያየት ወደ ስራ ካልተመለሱ በስተቀር ሙያዊ ፍቃዳቸውን ይዘው ለመቀጠል አስቸጋሪ ይሆንባቸዋል ሲል ማስጠንቀቃቸውን በቪዲዮ ተዘገበ ዘገባ ቀርቦ እንደነበር ይታወሳል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም